አንቺ ውሻ ልክስክስ ከሱ ጋር ለመሆን ነው አይደል ሲኖላን ያስገደልሻት? ምን ልትሰራ መጣ ዴቤ? እዚህ ምን ትሰራለህ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሲኖላ ድራማ ክፍል 29ን ይዤላችሁ መጥቻለሁ። እንግዲህ ሜላት ነገሮች ወደ እሷ እየጨለሙባት ይመስላል። ሲኖላን ያስገደልኩ መስሏት ነበር ከጎኗ ብዙ ሰዎችን ማራቅ የጀመረችው። ከነሱ መካከል ጠቃሚዋ ወይም ደግሞ ቀኝ እጇ የነበረችው የአርካ እህት ሄመንን እኔ አታስፈልጊኝም፣ ውጭ ከዚህ የማይመለከትሽ ውስጥ አትግቢ፣ እኔ አርካንን አምነዋለሁ ብላ እንግዳ አይቻታለሁ ባይኔ፣ እውነቴን ነው፣ አፍና ልትገለኝ ነበር፣ ሲኖላ እዚህ ነበረች እያለች ስትላት በጭራሽ አላምንሽም ብላ ከጎኗ አባራታለች። እናም ሄመንም በጣም ተናዳ አላውቅሽም ማለት ነው፣ በምን ቅጽበት ነው የምትቀየሪው ብላ በጣም ተናዳ ወደ እናቷ ሂዳ ነበር። አንድ ከጎኗ ቀኝ እጇን አታለች በሉ። ተቀጣው እንግዲህ ቅዱስንም በእሷ ቁጥጥር ውስጥ ያደረገችው መስሏት ወይም ደግሞ ሄመንን ሲኖላን ያስገደለች መስሏት እሱንም ያው እንግዲህ በቁጥጥሯ ያደረገች መስሏት ነበር። ነገር ግን እሱም ከእጇ ወጥቷል። በመቀጠልም እንግዲህ መጫወቻዋ ድቤ ነው። ምክንያቱም እሱ አፍቅሯታል። እሷ ደግሞ ወይም ፍቅሩን ተጠቅማ እሱን ወጥመድ ውስጥ ወይም ደግሞ የምትሄድበት መንገድ መረጋገጫዋ መሰላል አድርገው ነበረ። ለእሱም ደግሞ ዛሬ ምላሿን ያገኘች ይመስለኛል። አንደኛ ሄመን ጥላት ሂዳለች፣ ሲኖላም በህይወት አለች። ስለዚህ ቅዱስም ከሲኖላም ከማንም ጋር ተጣላ ማለት ነው። ሲቀጥል ደግሞ ዱቤንም እንግዲህ አታለልኩት፣ እኔ አርካንን በእጅ አስገብቻለሁ ብላ ነበር እሷ ያሰበችው። ግን ነገሮች እንዳሰበችው አልሆነላትም። ቀስ ብሎ መጥቶ አርካን ቤት ዱቤም ከአርካን ጋር የተሳሳመ ሲያገኛት በጣም ተናዶ ስሜታዊ ሆኖ ሲኖላን ያስገደለቻት እሷ ነች ካንተ ጋር ለመሆን ብላ አሽቀጣፊ፣ ምን አይነት ሰው ነሽ? እዚህ መተሽ እሱ ጋር ለመሳሳም ነው ሲኖላን ያስገደልሽው? እና አሁን ቤታችን ሂድ ብሎ ሊወስዳት ሲል አርካንም አንቺ ነሽ ያስገደልሻት አንቺ ውሻ ብሎ ሲያንቃት ዱቤም አይ አትነቃት ብሎ አስለቀቀው። ከዛ ሰዎች ተረጋጉ ሁለታችሁም ብላ ሜላትም ለማረጋጋት ሞከረች እነሱም። ነገር ግን በጭራሽ ላይሽ አልፈልግም ውጭ ከዚህ ብሎ አርካንም ስበብ አልነበር የሚፈልገው አስወጣት። ደስ አለው። ዱቤም ጋር ተናዳ ስለነበረ መሄድ አልቻለችም። ዱቤም ቤቱ ቁጭ ብሎ የተብሰለሰለ ነበር። አታለለችኝ፣ እኔ እኮ ስለምወዳት ነው እንዴት ታታለለኛለህ እያለ ስለነበረ እንግዲህ ተነስቶ መጠጥ ቤት ሄደ። እሷም እንግዲህ ምንም አማራጭ ስለሌላት መጠጥ ቤት ሄዳ እሱን ለማታለልም ለማናደድም ሞከረች። ብዙ ተነጋገሩ። ነገር ግን ምንም ነገር ሊሰማት አልፈቃደኛ አይደለም። አንቺ እያታለልሽኝ ነው፣ አንቺ በጣም ቀጣፊ ነሽ፣ አሁንም እኔ መጠቀሚያ እያደረግሽኝ ነው ሲል አስቆይቶ ቤት ይዛው መጣች እየገዳደፈች። ነገር ግን አብረሽኝ ካላደርሽ በጭራሽ እዚህ ቤት አታድሪም፣ ሂጂ ከዚህ አላት። እሷ ደግሞ መሄጃ የለኝም፣ በቃ ለዛሬ ልደርና ነገ ሄዳለሁኝ፣ ድጋሜ ተመልሼ አልመጣም አለችው። እሱም በጭራሽ የምልሽን አሰሚም እንዴ፣ አብረሽን ካላደርሽ እዚህ ቤት አታድሪም ብሎ አባረራት። በጣም ተናዳለች። በዛ በኩል ደግሞ አርካን ቀጥ ብሎ ሜላት ሲኖላለችበት ሄዷል። እናም የተፈጠረውን ነገራት። በጣም ደስ አላቸው። ነገር ግን ሄመንን እኮ አትጮይ ስላዝም እምቢ ስላለችኝ አፏን አፍኛት ነበር አለችው። አርካንም በቃ ተይው እሱ ያለፈ ጉዳይ ነው፣ ችግር የለውም፣ አሁን እኮ ቤት ሄዳለች እናቴ ጋር አላት። ገረማት። እንዴት ሄደች ስትለው ሜላት በራሷ እኮ ናት ያባረረቻት አላት። ነገሮች ለእኛ ቀና እየሆኑልን ይመስላል አላት። ግን ደግሞ መቼም እንደማይተውን ነው። ስለዚህ የሆነ ነገር ማድረግ አለብን፣ ምን ብናረግ ይሻላል እየተባባሉ እርስ በራሳቸው እየተመሰጋገኑ አንተ ለእኔ መልካም ነህ፣ አንቺም ለእኔ መልካም ነሽ፣ አንተን ስላገኘሁ ታድያለሁ፣ አንቺን ስላገኘሁ ታድያለሁ እየተባባሉ እንግዲህ ፍቅራቸውን እየተገላለጹ ደስ የሚል ጊዜ እያሳለፉ ነበር። እናም
አርካን አንድ ሀሳብ አመጣ። እውነትሽን እኮ ነው፣ በጭራሽ ሊተውና አይችሉም። ነገር ግን አንድ ሀሳብ አለ ከተስማማሽ አለ። ምንድን ነው እሱ ስትለው ከሀገር እንውጣ አላት። ከሀገር መውጣቱ ከእሱ ጋር ስለሆነ ችግር የለባትም እሷ። ነገር ግን አባቴስ የሚለው ጥያቄ አለ። ይዘናቸው እንውጣ። አባቴ እኮ አታውቀውም፣ ስታውቀው ተጠላዋለህ። እንድጠላው ደግሞ አልፈልግም። የወጣለት ቁማርተኛ ነው፣ ሱሰኛ ነው በቁማር። ስለዚህ እሱን መታገስ አችልም። ስለዚህ እሱን ይዘን መሄድም አንችልም፣ መቅረትም ደግሞ እንዴት እንደምናደርግ አላውቅም አለች። ችግር የለውም ውዴ፣ ላንቺ ስል ማለት ታገሰ የለም አላት። እሷም እንዴ ምን ሆነሃል? አባቴ እኮ ማለት የቤቱን እቃ አንዳንድ እያለ እያወጣ እየሸጠ ለቁማር የሚጠቀም ሰው ነው። በምንም ሁኔታ ልትታገሰው አችልም። ስለዚህ እንዴት እናድርግ አላት። አላውቅም ብቻ ግን የሆነ ሌላ ዘዴ ብንፈጥር እየተባባሉ በመካከል እንግዲህ የአርካን እናት ደወለች። አነሳው። ልጄ አዋራኝ፣ እየተፈጠረ ያለው ምንድን ነው? እህትህንስ ለምን አባረርካት ብላ ጠየቀችው። ምላሽ ስላልነበረው እማዬ ሌላ ጊዜ ልደውል መልሼ እደውላለሁ፣ ስራ ላይ ነኝ አላት። በጭራሽ ስራ ላይ አይደለህም፣ እንድታወራኝ እፈልጋለሁ አለችው። እናቴ ይቅርታ አድርጊልኝ እደውላለሁ ብሎ ዘጋው ስልኩን። ሄመን ተናደደችበት፣ ሲኖላ ተናደደችበት። ለምን እናትህ እኮ ናት፣ ምንም ቢሆን ያለውን ነገር ማስረዳትና እውነቱን ማውራት አለብህ። እናትህን ሳላወራህ ምኑን ሰው ሆንክ? እናት እኮ ነች፣ እናትህን በስርዓት አውራ። ደግሞ ልክ ነች፣ መጠየቅ መብቷ ነው። ስለዚህ አሁኑኑ ደውል አለችው። እሱም እሺ ደውላለሁ፣ እሺ ሲል አይ አሁን ነው ከኔ ጋር መጣላ ካልፈለግ አሁኑኑ ደውል አለችው። ከመቅጽበት ግን ሜላት ጋር በነበሩበት ሰዓት ምግብ እየሰራ እናቱ በድንገት ደውላ ሲኖላ ሜላት ቁማ እያየችው ነበረ። ከዛም ስልኩን አንስቶ ሲያወራ እናቱ እንዳመማትና ቶሎ መምጣት እንዳለበት ነበር የነገረችው። እናም ማን የደወለው ስትለው እናቴ ነች አላት። እሷም እና ስትለው እናማ አሟታል መሄድ አለብኝ ሲላት ያንተ እናት በየቀኑ ነው የምትታመመው፣ አዲስ ነገር አይደለም። ስለዚህ እኔን ልደት ትተህ ነው እናትህ ጋር የምትሄደው? በጭራሽ አታደርገውም። ያንተ እናት ህመም ያላለቀ እንደው የኔን ልደት ላይ ይከበር ነው ብላ ልቡን ሰብረው ነበር። እሱም ነገርኩሽ እንጂ እኮ አላስፈቀድኩሽም፣ ስለዚህ ይሄዳለሁ ብሎ ጥሏት እንደሄደ እያስታወሰ ከሲኖላ ጋር እያነጻጸራቸው ነበርና በሀሳብ ምስጥ ብሎ ሲኖላም የት ነበርክ? ምን ሆና ነው እያወራሁ ሄድክ እኮ በሀሳብ አለች። አይ አንዳንድ ነገሮችን እያሰብኩ ብሎ አወራት ማለት ነው። እናም እንግዲህ እንዲህ እያሉ ሜላትም ዱቤ አላሳድርሽም ስላላት በጣም ተናዳ ተመልሳ እንግዲህ ከዱቤ ቤት ወጥታ ለመሄድ ልትገደር ነበር። እናም ግን አሁንም ቤት ስትደርስ የከፈተላት እሷን ወደ መኝታ ቤት አስገብቶ ሲኖላ ማለት ነው። በሩን ሲከፍት አርካን በጭራሽ ላይሽ አልፈልግም ብሎ አመነጫጭቆ በድጋሚ እንዳትመጭ እዚህ ግቢ ብሎ ማደሪያ የለኝም ለዛሬ ይደራራችሁ፣ አይመለከተኝም፣ ለምን ጎዳና አታድሪም ብሎ አባረራት ማለት ነው ከግቢ። ከዛ አማራጭ ስለሌላት ዱቤ ጋር ሄደች። አማራጭ ስለሌላት ዱቤ ጋር አዳደረች። እናም ምግብ ስሪና እንብላ እንጂ አላት ዱቤ። እኔ ኩሽና ልገባ አለችው። እንዴ እና ስንጋባ ማን ሰርቶ ሊያበላኝ ነው አላት። ወጥ ቀቃይ ነው እንደ የፈለግከው ሰራተኛ ትይዛለህ አለችው። ይገርማል እያለ በቃ ውጭ እንብላ ተባብለው እንግዲህ በምታዩት መልኩ ውጭ ሊበሉ ከሄዱ በኋላ አገባሃለሁ፣ አንተን ነው ማገባው፣ አንተን ነው ማፈቅረው፣ ነገር ግን አርካንን መበቀል እፈልጋለሁ፣ ስለዚህ እሱን እንዳገባ እርዳኝ አለችው። በጥፊ ያላት። አንዴ አንተን ነው ማገባው፣ አንዴ እሱን ነው የምትይው፣ ምንድን ነው ተምታታብሽ እኮ አላት። አይ እሱን ማገባው ለበቀል ነው፣ አንተን ግን ከልቤ ነው ማገባው አለችው። ለማታለል እየሞከረች ነው። እዚህ ጋር ግን ዱቤ ሁለት ልብ ሆኗል። ስለሚወዳትም ሊያምናት ይፈልጋል። ነገር ግን የምታደርገውን ድርጊቶቿን እያየ ማመንም አቅቶታል። ሁለት ልብ ላይ ነው ያለው። እናም ምግቡ ከቀረበ በኋላ እጅን ባያመኝ ሙያዬን አሳይሽ ነበር፣ አንቺ ግን ምንም ነገር አሰሪ። ለነገሩ አንቺ እኮ ሴት አይደለሽም፣ አንቺ ወንድ ነሽ እያለ እየቀለደባት ነበርና እሷን በጣም ተበሳጭታ እንግዲህ አርካን የኔ ነው ትለዋለች። በጎን ደግሞ አንተን ነው ማገባው እያለች በሁለት ስሜት ውስጥ ሆና በሁለት ቢላዋ ለመብላት እየታገለች ነው። እንግዲህ ዱቤም እየነቃባት ይመስላል።
ምንም አማራጭ ስለሌላት በጣም ተናዳ በድጋሚ ለሶስተኛ ጊዜ ወደ አርካን ቤት ሄዳለች። አርካን ደግሞ ከሲኖላ ጋር ሲጨዋወቱ ቆይተው ወደ ውጭ ወጣ ብሏል። ቤቱን ሲኖላ ቆለፈችው እና ስልኳን አውጥታ ለቅዱስ ደውላ ያለበትን ሁኔታና እሷም ያለችበትን እያወራችው ሳለ ቤቱ ተቆረቆረ። ግን አልፈራችም። ሲኖላ ቀጥ ብላ በሩን ከፈተችው። ስከፍት ሜላት ገባች። ስትገባ ሲኖላ ቁማለች። በጣም ደነገጠች። ከመደንገጧ የተነሳ ራሷን ስታ ወደቀች። እናም ራሷን ስታ በወደቀችበት ሲኖላ ላንሳት አላንሳት እያለች በድንጋጤ ውስጥ በቆመችበት ሰዓት አለቀ። የዛሬው በዚህ ተጠናቀቀ። ውድ ተመልካች አድማጮቼ የሚቀጥለውን በሚቀጥለው ክፍለ ጊዜ ይዤላችሁ እስክመጣ ሰላማችሁ ይብዛ።